ሰላም ጤና ይስጥልኝ ክቡራትና ክቡራን፣ ሚዛናዊ እይታ ነው። ይህ ሳምንት በምስራቅ አፍሪካ ፖለቲካ ውስጥ እጅግ ስራ የበዛበትና በርካታ ያልተጠበቁ ክስተቶች የታዩበት ነበር። ከሰሜን እስከ ደቡብ፣ ከቀይ ባህር እስከ ህንድ ውቅያኖስ ድረስ ያሉ የዲፕሎማሲያዊ ሽሚያዎች የቀጠናውን ቀጣይ ዕጣ ፈንታ የሚወስኑ ይመስላሉ። በተለይ በዚህ ሳምንት መጀመሪያ ላይ የተሰማው የኤርትራና የጅቡቲ አዲስ የድንበር ውጥረት እንዲሁም ኢትዮጵያ ለባህር በር የምታደርገው ቀጣይነት ያለው ጥረት በዓለም አቀፍ መገናኛ ብዙሃን ሳይቀር ትልቅ ሽፋን አግኝቷል። ዛሬ በምናደርገው ሰፊ ትንታኔ እነዚህ ክስተቶች ለምን አሁን ተከሰቱ፣ አንዱ ክስተት ከሌላው ጋር ያለው ትስስር ምንድነው፣ እናም ኢትዮጵያ በዚህ መሃል ያላት ሚና እና ስጋቶች ምንድናቸው የሚሉትን ነጥቦች በዝርዝር እንመለከታለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። የኤርትራና ጅቡቲ ውጥረት፣ ታሪካዊ ዳራና ወቅታዊ ስጋት። ወደ መጀመሪያው ነጥባችን ስንሄድ የኤርትራና የጅቡቲ ግንኙነት ዳግሞ ወደ ውጥረት ማምራቱን እንመለከታለን። ይህ ጉዳይ አዲስ አይደለም። ሁለቱ ሀገራት እንደ አውሮፓውያን አቆጣጠር በ2008 በራስ ዱሜራ አካባቢ በነበረው የድንበር ይገባኛል ጥያቄ ወደ ጦርነት መግባታቸው ይታወሳል። ከዚህ በኋላ የኳታር መንግስት በመካከላቸው ገብቶ ሰላም ለማስፈን ቢሞክርም ውጥረቱ ግን ሙሉ በሙሉ አልበረደም። አሁን የተከሰተው ውጥረት ግን ለየት ያለ ትኩረት ይፈልጋል። ለምን? ምክንያቱም ጅቡቲ በአሁኑ ሰዓት የኢትዮጵያ ብቸኛና ዋና የንግድ በር ናት። ከኢትዮጵያ ገቢና ወጪ ንግድ 90% በላይ የሚከናወነው በጅቡቲ ወደብ በኩል ነው። በመሆኑም በኤርትራና በጅቡቲ መካከል የሚፈጠረው ማንኛውም ወታደራዊ ወይም የዲፕሎማሲያዊ ፍጥጫ ቀጥታ ተጽዕኖ የሚያርፈው በኢትዮጵያ ኢኮኖሚ ላይ ነው። አንዳንዶች እንደሚሉት ይህ ውጥረት ከሁለቱ ሀገራት አልፎ በቀጠናው ባሉ ታላላቅ ኃይሎች መካከል የሚደረግ የጥቅም ሽሚያ ውጤት ነው። ኤርትራ በቀይ ባህር ላይ ያላትን ስትራቴጂካዊ ቦታ ለማጠናከር ስትሞክር፣ ጅቡቲ ደግሞ በርካታ የውጭ ሀገራት የጦር ሰፈሮች የሚገኙባት ሀገር በመሆኗ ጉዳዩን ዓለም አቀፋዊ ያደርገዋል። እዚህ ጋር የምንጠይቀው ጥያቄ ኢትዮጵያ በዚህ ውጥረት ውስጥ ያላት አማራጭ ምንድን ነው? የራሷን የንግድ መስመር ሰላም ለማስጠበቅ ከሁለት ሀገራት ጋር የምታደርገው ዲፕሎማሲያዊ ግንኙነት እጅግ ጥንቃቄ የሚፈልግ ወቅት ላይ ነው። የኢትዮጵያ የባህር በር ጥያቄና የቀይ ባህር ጂኦፖለቲካ። ወደ ሁለተኛውና ዋናው ነጥባችን ስንመጣ የኢትዮጵያ የባህር በር ፍላጎት እናያለን። በዚህ ሳምንት ውስጥ የኢትዮጵያ መንግስት ባለስልጣናት በተለያዩ መድረኮች ላይ የባህር በር ጥያቄ ለኢትዮጵያ የህልውና ጉዳይ መሆኑን ደጋግሞ ገልጸዋል። ይህ ፍላጎት በተለይ ከሶማሌላንድ ጋር የተፈረመውን የመግባቢያ ሰነድ ተከትሎ በቀጠና ውስጥ ትልቅ የሰልፍ ለውጥ አምጥቷል። ሶማሊያ ይህንን ድርጊት ሉዓላዊነቴን የሚጋፋ ነው ስትል በመቃወም ከግብጽ ጋር የጦርነት ስምምነትን እስከ መፈረም ደርሳለች። በዚህ ሳምንት የታዩ እንቅስቃሴዎች እንደሚያሳዩት የግብጽ ወታደራዊ ድጋፍ ለሶማሊያ መድረሱ በኢትዮጵያ በኩል ትልቅ ስጋት ፈጥሯል። ግብጽ በአባይ ወንዝ ላይ ያላትን የቆየ ፍላጎት አሁን ወደ ሶማሊያ በማምጣት በኢትዮጵያ ላይ ጫና ለመፍጠር እየሞከረች እንደሆነ ይነገራል። እዚህ ጋር ሚዛናዊ እይታ የሚያስፈልገው በአንድ በኩል ኢትዮጵያ በ120 ሚሊዮን ህዝቧን ለመመገብ እና ኢኮኖሚያዋን ለማሳደግ የራሷ የባህር በር ያስፈልጋታል። በሌላ በኩል ደግሞ የጎረቤት ሀገራት ሉዓላዊነትና የቀጠናውን ጸጥታ አደጋ ላይ እንዳይወድቅ ማድረግ የዲፕሎማሲያዊ ዋና ተግባር መሆኑ አለበት። ይህ ዜሮ ድምር ፖለቲካ ወይም አንዱ ሲያተርፍ ሌላው የሚከስርበት ሳይሆን ሁሉም ሀገራት በጋራ የሚያተርፉበት መፍትሄ እንዴት ሊገኝ ይችላል የሚለው የሳምንቱ ትልቅ የቤት ስራ ነበር። ታላላቅ ሀገራት ሚናና ማጠቃለያ። በመጨረሻም በዚህ ሁሉ ኩነቶች ውስጥ የታላላቅ ሀገራትን እጅ ማየት አንችልም። የተባበሩት አረብ ኤሚሬትስ በኢትዮጵያና በሶማሌላንድ በኩል ያላትን የኢንቨስትመንት ፍላጎት፣ ቱርክ በሶማሊያና በኢትዮጵያ መካከል ለማስታረቅ የምታደርገውን ጥረት፣ እንዲሁም የአሜሪካና የቻይና የቀይ ባህር ፍላጎት ሁሉም ተሳስረው ይገኛሉ። ምስራቅ አፍሪካ አሁን ያለችበት ሁኔታ የዲፕሎማሲያዊ ማዕበል መሀል ናት ማለት ይቻላል። ለኢትዮጵያ የሚበጀው መንገድ ምንድን ነው? ባለሙያዎች እንደሚመክሩት ከጎረቤቶች ጋር ያለውን ግንኙነት ማለስለስ፣ በውይይት ማመን እና የዓለም አቀፍ ሕግጋትን ተከትሎ ብሔራዊ ጥቅምን ማስከበር ብቸኛው አማራጭ ነው። ለማጠቃለል ያህል ይህ ሳምንት የምስራቅ አፍሪካ ፖለቲካ ከፍተኛ ትኩሳት የታየበት ነበር። የኤርትራና የጅቡቲ ውጥረት፣ የኢትዮጵያ የባህር በር ጥረት እና የግብጽ በቀጠናው መከሰት ቀጣዩን ሳምንት የበለጠ ትኩረት የሚሻ ያደርጉታል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የኢትዮጵያ ቀጣይ እርምጃ ምን መሆን አለበት? ሀሳባችሁን በኮሜንት አጋሩን። ለዛሬ ያዘጋጀንላችሁ ሳምንታዊ ትንታኔ ይህንን ይመስል ነበር።
ፕሮግራሙን ከወደዳችሁት ላይክ ማድረጋችሁን እና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። በሚቀጥለው ፕሮግራም በሌላ ርዕስ እስክንገናኝ ድረስ ሰላም ቆዩ። ሚዛናዊ እይታ ነበርን።